8 ዓመት ምናልባትም ለአንድ ተማሪ የአንደኛ ደረጃ ትምህርቱን የሚያጠናቅቅበት አጭር ጊዜ ሊሆን ይችላል። ነገር ግን ለአንድ ታላቅ ሀገር ለዛውም ለኢትዮጵያ 8 ዓመት ለመሆኑ ስንት ነው? ከፖለቲካ ቀውስ ወደ ሀገራዊ መግባባት፣ ከተረጅነት ወደ ስንዴ ላኪነት፣ ከዓመታት የባህር በር ጥማት ወደ ደፋር የዲፕሎማሲ እርምጃ፣ እንደዚሁም ከሞኖፖሊ ብዝሃ ዘርፍ ኢኮኖሚ ለመሻገር 8 ዓመት በቂ ነውን? ዛሬ በዚህ ዝግጅታችን ከ2010 እስከ 18 ዓመተ ምህረት የተጓዝንበትን መንገድ እንመለከታለን። የጠቅላይ ሚኒስትር አብይ አህመድ የመደመር እሳቤ ሀገርን በመገንባት ሂደት ውስጥ ያመጣውን ተጨባጭ ለውጥና አሃዛዊ እውነታዎችንም እንቃኛለን። አብራችሁን ዝለቁ። ከመጋቢት 24 ቀን 2010 ዓ.ም በፊት ኢትዮጵያ በከፍተኛ የፖለቲካ ውጥረት በተቃውሞና በመንታ መንገድ ላይ ነበረች። ህዝብ የመዋቅራዊ ለውጥ የፍትህና የእኩልነት ጥያቄን አነገበ። ያኔ ነው እንግዲህ ለውጡ በይፋ የተበሰረው። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ ኢትዮጵያ የነበረችበት ውስብስብ ችግርን ለመፍታት ያነገቡ